አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የአብዱልአዚዝ ዩቱብ ተከታታዮች በሙሉ በያላችሁበት ሰላማችሁ በዝት ትርፍርፍ ይበልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ለአረፋ የተሰሩ ትዕዛዞች ብዙ ልብሶች አሉ፣ ብዙ ትዕዛዞች አሉ። ያው ቪዲዮ አልቀረስኩም፣ አንዱን ላሳያችሁ ብዬ ነው ዛሬ። ይህ እንግዲህ እንደምታዩት ይሄ ጨርቅ በነገራችን ላይ አሁን ላይ ጠፍቷል፣ ከታዘዘ ቆይቷል። ያው ለካሜራ ማሉ ይቅርታሽ እንትን ብዬ ስለምቀርጸው በስልኬም ስለሆነ ለዛም ነው ለሲምቦሉ እንድታዩት ብዬ ነው እንጂ ሙሉ ለሙሉ አይደለም እየቀረጽኩት ያለው። ምክንያቱም በቤት ውስጥ አምጥቼ ስለሆነ እንትን ምለው ለዛ ነው ሙሉ ለሙሉ አልተቀረጸም። ይሄ ጨርቅ በነገራችን ላይ ይሄ የአረቢያ መጅልሱ ጨርቅ አሁን ላይ የለም። አንዳንድ አካባቢዎች ላይ ብቻ እንጂ ያለው ጠፍተዋል ማለት ነው። አንዳንድ በቃ በፊት የመጡ አትሸጡ ልብሶች ላይ ነው ያለው። ይሄ የለም። አሁን ላይ የመጡት የተለያዩ ጨርቆች አሉ። በጣም በሚያምር ዲዛይን መጥተዋል። በተለይ ለመጅልስ በጣም ያማምራሉ። አሁን ላይ የመጡት ጨርቆች ማለት ነው። ይሄ ቆይቷል፣ ከታዘዘ ትዕዛዙ ቆይቷል። በፊት ሳይጠፋ በፊት ነው የታዘዘው። ይሄ እንግዲህ ስንት ነው ስንት ይፈጃል ለምትሉ የበፊት ነው። የፍራሹ ልብስ በ1000 ነበር የተሰራው። አሁን የፍራሽ 1200 ገብቷል። 1300 እስከ 1500 አለ። የትራስ ልብስ ይሄ በ400 ነበር። አሁን ከ450 እስከ 500 ብር ነው የሚሰራው። መደገፊያዎቹ በፊት ላይ 1000 ነበሩ። ይሄ ጨርቁ ይሄ ልብሱ በታዘዘበት ሰዓት 1000 ነበሩ። አሁን 1300 ብር ገብተዋል። አሁን ላይ ማለት ነው። ይሄ ግን የታዘዘው በ1000 ሂሳብ ነው የተሰራው ማለት ነው። በ1000 ሂሳብ ነው የተሰራው። በፊት ነው ቆይቷል። ከ6 ወር በፊት ነው የታዘዘው ትዕዛዙ። ግን ያው አሁን ለአረፋ ብዙ አሉ የተሰሩ እንትኖች። ወደፊት እየቀረጽኩ በአዲሱ ዲዛይን የተሰሩ በአዲሱ ጨርቅ ዲዛይን አዲስ በመጡ ጨርቅ ዲዛይን የተሰሩ አሉ። እነሱን አሳያቸዋለሁ እየቀረጽኩኝ ወደፊት ኢንሻአላህ። ይሄ ትራሱ ልብስ በ400 ሂሳብ ነበር የተሰራው። የፍራሹ በ1000 ብር ነበር። ይሄ በተሰራበት ሰዓት ላይ ያው ቅረጻው ብዙም አይደለም ይቅርታ። መደገፊያዎቹ በ1000 ብር ሂሳብ ነበር የተሰሩ። ቤቢ ትራስም አለው። ቤቢ ትራሶቹን አላወጣቸውም እስከ ልብሳቸው በ400 ብር ሂሳብ ነበር። አሁን ግን ጨምረዋል፣ 500 ብር ነው። ይሄ በታዘዘበት ሰዓት ነው የምላችሁ። ሌላ ምን ነበር? ሱፍራው በ800 ብር አካባቢ ነበር የዛን ሰዓት የታዘዘው። አሁን ላይ 1200 ብር ነው ሱፍራው። ሱፍራ እንዴት 1200 ብር ፈጀ? ጨርቁ ትንሽ ነው ትላላችሁ። ጨርቁ ብቻ አይደለም፣ ጨርቁ ይመተርና አሁን የመጡት ጨርቆች አንዱ ጨርቅ እስከ 1000 ብር ነው የሚገዛው፣ ሜትር ማለት ነው። ጨርቁን ትሪባልና ይቆረጥና ላስቲክ አለው። ላስቲክ ከአንድ በኩል አይደለም ከሁለት በኩል በላስቲክ ይሰፋል። ጫፍና ጫፉ ቅርጽና ዲዛይን ይወጣለታል፣ ሱፍራው ማለት ነው። ሱፍራው እንደዛ ነው የሚሰራው። እንደዛ አሁን 1300 አካባቢ ነው አሁን ላይ ማለት ነው። ይሄ መጋረጁ ይሄ የምታው መጋረጁ ትልቅ ነው። ስንት ሜትር መሰላችሁ? ከገበሩ 9 ሜትር ከላይ 9 ሜትር ነው። ይሄ የምታዩት ማለት ነው 9 ሜትር ከላይ 9 ሜትር ከታይ ገበሩ 9 ሜትር ማለት ነው። መጋረጁ የዚህ ጨርቅ የሚሆን ቆይ ይዘልቅላችኋል፣ አሳያችኋለሁ። ይሄ መጋረጁ 9 ሜትሩ የፍሬንች ዶሩ አሁን ላይ አሁንም ያው ብዙ ጭማሪ የለውም፣ እንደ ጨርቁ ይለያያል። 1000 ብር ነው ይሄ አሁንም ላይ ማለት ነው። 1000 ብር ነው ይሄ የፍሬንች ዶሩ። የመስኮት ከሆነ ይሄ ማለት ነው በጣም ትልቅ ነው መጋረጁ። ግን ያው ቁረጻው ላይ ብዙ ምንትር ስላላለ አላስታውቃችሁም እንጂ በጣም ትልቅ ነው መጋረጁ። 9 ሜትር ከታይ 9 ሜትር ማለት ነው። 9 ገበሩ 9 ሜትር ከላይ ያለው 9 ሜትር ፍሬንች ዶር። እኔ ለሲምቦል ያክል ቤት ዝም ብዬ ነው የበረንዳ ላይ እየተቀረጸ ያለው። ይሄ 10 ሺህ ብር ነው። 9 ሜትር ገበሩ አለ ከስር፣ 9 ሜትር ከላይ ራሱ አለ። እንደዚህ ለሁለት ቦታ ስከፍሉት በቃ እንደዚህ ነው የሚሰራው። በደንብ በትን ያላሳያችሁም። ይሄ 10 ሺህ ብር ነው። ለመስኮት የሚሆን የዚህ ግማሽ 5 ሺህ ብር ነው የሚሰራው። መስኮቱም ትንሽ አይደለም ትልቅ ነው። 5 ሺህ ብር ነው የዚህ አይነት ማለት ነው። ግን እንደ ጨርቁ ይለያያል። አሁን አዲስ የመጡ ጨርቅ ከላያቸው ላይ ጨርቅ ተቆርጦ የሚሰራ ከሆነ 5500 አካባቢ ይዘልቃሉ። ከጨርቁ ከራሱ ላይ ለመስኮት ለፍሬንች ዶር ደግሞ ወደ 12000 ብር ይሁን። አሁን የመጡት ጨርቆች ትንሽ ለስለስ ያሉና ለመጋረጁ ያው ብዙ ጨርቅ ቢፈጅሙ በገበር ተደርጎ ይሰራል። እነሱ በጣም ይበላሉ።
ያው ተመሳሳይ ካልሆነ በቀር ጨርቁ የራሱ ተቆርጦ እንትን ይላል እና ይሄ መጋረጃው ያው ጨርቁ እንድታዩት ነው እንጂ ቅረጻው በደንብ አይደለም። ይሄን ይመስላል። ይሄ ሙሉ ትዕዛዝ ነው ያዘዘችው። የባለዝህ ስንት መሰላችሁ? መጋረጃው 10 ሺህ ብር፣ 6 መደገፊያ ያለው 6 መደገፊያ በ1 ሺህ ብር ሂሳብ 12 ትራስ በ400 ብር ሂሳብ ልብሱ በ400 ብር ሂሳብ ማለት ነው። በዛን ሰዓት በአሁኑ አይደለም። በአሁኑ እንዳታስቡ። ቤቢ ትራሶቹ በ400 ብር ሂሳብ፣ ሱፍራው በ800 ብር። እንደገና የዚሁ ሙሉ ምንጣፍ አለው። ሙሉ ምንጣፍ ደግሞ 3 በ4 ነው። ልጅቱ ባዘዘችበት ሰዓት 35 ሺህ ብር ነበር። አሁን ግን 45 ሺህ ብር ገብቷል። ምንጣፍ ስላችሁ ዝም ብሎ ምንጣፍ ሳይሆን የዙሪያው አይነት ወፍራሙ ማለት ነው። ትልቁ 3 በ4 ማለት 4 በ4 ክላስ ሙልት አድርጎ ይይዛል ማለት ነው። 4 በ4 ክላሶች ሙልት አድርጎ ይይዛል ማለት ነው። ጠረጴዛ አለው። እኔ አሁን ለቅረጻ ስላልተመቸ ዝም ብሎ ነው እንትን ያሉትና የተቀረጸው። ጠረጴዛ የራሱ ጠረጴዛ አለው። ያው መጅልስ ነው የሚመስለው። አሁን እኔ ዝም ብዬ ቅረጻው እንትን ያለ ሆኖ ነው እንጂ በጣም ነው የሚያምረው። ጠረጴዛ 6 ሺህ ብር 6 ሺህ ብር ማለት ነው። የዚህ ጠረጴዛም አለው የራሱ ጠረጴዛ። ይህን ይመስላል። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። አዲስ የመጡ ጨርቆች አሉ። አዲስ የመጡትን ጨርቆች በቀጣይ ቪዲዮ ለቅላችኋለሁ። ሌላ የተሰሩ የአረፋ በአዲሱ ጨርቆች አሉ። በቀን በቀን አሁን ላይ የሚመጡ ጨርቆች እየተቀያየሩ ነው። በጣም ያምራሉ። እናም የድሮ ከፋይ ጨርቅ መጥቷል። እሱንም አሁን ላይ እንትርላችኋለሁ። መጨረሻ ቪዲዮም ላይ ታዩታላችሁ። እሱም ጨርቅ መጥቷል። ማዘዝ ለምትፈልጉ ሰዎች ሴት ዘመናዊ ትራስ ልብስና አረቢያ መጅልስ ብላችሁ በቴሌግራም ታገኙኛላችሁ፣ በቲክቶክ አካውንትም ታገኙኛላችሁ። እዘዙ፣ ፈለጋችሁበት ቦታ አደርስላችኋለሁ። እኔ ቃቃ ታዞ 8 ቀን አይቆይም። ግፋ ቢል 2 ሳምንት ነው የሚቆየው። ከዛ ውጭ አይቆይም። ምክንያቱም ቶሎ ብዬ እንትን ለማለት ነው የምፈልገው። በተለይ ቀብድ ተቀበልኩ በጣም እጨናነቃለሁ። ቶሎ ለማድረስ ነው። ትእዛዛችሁ ታዛችሁ አይቆይም። ቶሎ ይሰራላችኋል። በጥራት ፈለጋችሁበት ቦታ ይደረስላችኋል። ከፈርኒቸር እቃ ውጭ የሚቆይ ትእዛዝ የለም እኛ ጋር። አረቢያ መጅልስ ካዘዛችሁ ግፋ ቢል ወር ወይ 2 ወር፣ ከዚህ በላይ አይፈጅም። ትራስ ልብስ በሳምንት ወይ በ2 ሳምንት